መልእክቴን አታሳልፉብኝ ልጆቼ፣ ይህንን መልእክት አታሳልፉብኝ። የእውነት ቅዱስ ሚካኤል አባትሽ ነው? እውነት ቅዱስ ሚካኤል አባት ነው? ይሄ ኩሽና አይደለም፣ የቅዱስ ሚካኤል ታቦት ማደሪያ ነው። የቅዱስ ሚካኤል ቤት ከመፍረስ አልፎ ትኋንና ምስጥ እየበላው ቤተ መቅደሱ የአይጥ መጫወቻ ሆኖ ትኋን እየበላን ሥርዓተ ቅዳሴ ቀደሰን የወጣንበት ቤተ መቅደስ ሰው በማጣት ቅዱስ ሚካኤል ልጅ አጥቶ ነው ቤተ መቅደሱ ኩሽና መስሎ በእጅ ማጠር ምክንያት ዛሬም ቅዳሴው ከአይጥ ጋር እየተቀደሰ ካህኑ አባት በምስጥ እየተነከሰ እጃቸው ቸር በሆኑ የቅዱስ ሚካኤል ልጆች ግን ዛሬም ይህ ሕንጻ ከዚህ ካለበት ወደዚህ ተሸጋግሯል። ቅዱስ ሚካኤል አባቱ የሆነ ቤቱ የገባ በልጅ በትዳር የተባረከ በቅዱስ ሚካኤል ጎዶሎ የተሞላለ ቅዱስ ሚካኤል ጸሎቱን የተቀበለው 5000 ክርስቲያን 1000 ብር ብቻ ቢያዋጣ ይሄ የምትመለከቱትን ገላን የሚገኘው ደጁ በንብ የሚጠበቀውን ሳይውል ሳይድር ጸሎትን የሚሰማውን የሰሚ በዕለቱ ቅዱስ ሚካኤል ቤተክርስቲያንን እዚህ የደረሰውን የህንጻ ስራ ፊኒሺንጉን መጨረስ ይቻላል። 5000 ቅዱስ ሚካኤል ልጅ የሆነ 1000 ብር ብቻ ካለው ላይ ለቅዱስ ሚካኤል ቢሰጥ ይህን ህንጻ ቤተክርስቲያን አስጨርሰን አስመርቀን ታቦቱን ወደ አዲሱ ህንጻ እናስገባለን። መርዳት የምትችሉ የገዳሙን አካውንት ከታች አስቀምጥላችኋለሁ። እርዳታ ባትችሉ አቅሙ እንኳን ባይኖራችሁ ብዙ ሰው ጋር እንዲዳረስ ሼር በማድረግ የቅዱስ ሚካኤል ልጅነታችሁን ተወጡ።